ዛሬ በጣም ወሳኝ ሚስጥር ነግራችኋለሁ። ይህንን ሚስጥር እንግዲህ በጣም ብዙ ዩቲዩበሮች አይነግሯችሁም። ይህንን ሚስጥር በደንብ አውቃችሁ ቻናላችሁ ላይ ከተገበራችሁት እንዳትጠራጠሩ፣ ቻናላችሁ ቫይራል ከሚወጣባቸው መንገዶች መካከል ትልቁን ድርሻ ይወስዳል። ሰዎች ዓለም ላይ ከሚለቀቁ የሌሎች ሰዎች ቪዲዮዎች እነሱን ትተው የእናንተን ቪዲዮ ነክተው እንዲያዩ የሚያስገድዳቸው ትልቅ ሚስጥር ነው። ይሄ ሲቲአር እንግዲህ በዋናነት የሚመጣው ወይንም የሚስተካከለው በተምኔል ነው። ስለዚህ በዛሬው ቪዲዮአችን ሰዎች ሁሉ የሚነኩት ተምኔል እንዴት መስራት ትችላላችሁ በደንብ የምናይ ይሆናል። እንግዲህ እዚህ ጋር አያይዤ አንድ ነገር ልንገራችሁ። እያወራን ያለነው ስለ ተምኔል ስለሆነ ስለ ዩቲዩብ ስለሆነ እኛ የሙሉ የዩቲዩብ ስልጠና አዘጋጅተናል። ዩቲዩብን ከመጀመሪያው ጀምሮ እስከ መጨረሻው ድረስ እያንዳንዷን ፖይንት፣ እንዴት ቫይራል ይወጣል ቪዲዮ፣ እንዴት ቪዲዮ ይቀረጻል፣ እንዴት ቪዲዮ ኤዲት ይደረጋል፣ እንዴት ተምኔል ይዘጋጃል፣ ፕራክቲካል በሆነ መንገድ በደንብ እያሳየን ነው፣ በደንብ እያስተማርን ነው። የመጀመሪያ ዙር መዝግበን ጨርሰን ስልጠና ሰጥተን ኦልሞስት አሁን ወደ ግማሽ ላይ ደርሰናል። ሁለተኛ ዙር መመዝገብ ስለጀመርን ከታች ባስቀመጥኩት ስልክ ቁጥር ቴሌግራም ላይ መመዝገብ ትችላላችሁ። እኔ ይህን ሚስጥር ስነግራችሁ እንግዲህ እናንተ ይህን ቪዲዮ ላይክ አለማድረግ፣ ኮሜንት አለመጻፍ ወይንም ደግሞ እስከ መጨረሻው አለማየት ንፉግነት ነው ልበል መሰለኝ። እኔስ ግን በዚህ ቪዲዮ መጨረሻ ደግሞ በጣም ወሳኝ ነገር እነግራችኋለሁ። በዛሬው ቪዲዮ መግቢያ ላይ እንዳየሁት የምንነጋገረው ሲቲአራችሁን ወይንም ክሊክ ስሩ ሬታችሁን እንዴት እንደምታሳድጉ ነው። ምክንያቱም ሲቲአራችሁ ዝቅተኛ ከሆነ የቱንም ያክል ቪዲዮአችሁ ቢያምር፣ የቱንም ያክል ብትለፉ፣ የቱንም ያክል ብትጥሩ ብግሩ ቻናላችሁ ሊያደግ አይችልም። ስለዚህ በዛሬው ቪዲዮአችን እንደነገርኳችሁ በጣም ቤስት የሚባል በጣም ቆንጆ የሚባል ተምኔል እንዴት ይሰራል ኢዚሊ በአጭር ደቂቃ ውስጥ እንመለከታለን። እንደነገርኳችሁ ትላልቅ ዩቲዩበሮች ኢትዮጵያም ውስጥ ከኢትዮጵያም ውጪ ኢንተርናሽናል እውቅና ያላቸው ዩቲዩበሮች ይህንን ሚስጥር ስላወቁና ተምኔላቸውን ስላስተካከሉ ነው በጣም ብዙ ተመልካቾች ያገኙት። እርግጠኛ ነኝ እናንተ ስቱዲዮ ውስጥ ገብታችሁ አናላይቲክሳችሁን ተመልከቱ። የቪዲዮቻችሁ ሲቲአር ዝቅተኛ ስለሆነ ነው ቻናላችሁ የማይታየው፣ ቪዲዮአችሁ ዝቅተኛ ቪው የሚያመጣው። ስለ ተምኔል ስናነሳ እንግዲህ ተምኔል የሚባለው ነገር አራት ነገሮችን በቆንጆ ሁኔታ ማሟላትና መያዝ አለበት። አንደኛ ባክግራውንድ መያዝ አለበት። ባክግራውንድ ማለት ይሄ ከጀርባ ያለው ቴክስቶቻችን፣ ሼፖቻችን የሚያርፉበት ቦታ ማለት ነው። ሁለተኛ ደግሞ ቴክስት ወይንም ተምኔላችን ላይ ጽሁፍ ይኖረዋል። በሶስተኛ ደረጃ ተምኔሎቻችን ላይ ሼፕ ይኖራቸዋል። በአራተኛ ደረጃ ተምኔሎቻችን ላይ የተለያዩ ኢፌክቶች ይኖሯቸዋል ማለት ነው። 1 ሚሊዮን 2 ሚሊዮን 10 20 100 ሚሊዮን ቪው ያገኙ ቪዲዮዎችን ተመልከቱ። ተምኔሎቻቸው እነዚህን አራት ነገሮች ብቻ ነው የያዙት። እናንተ ተምኔልም ልክ እንደነሱ አራት ነገር ብቻ ማሟላት ይኖርበታል ማለት ነው። ወደ መጀመሪያው ስንመለስ የመጀመሪያው ባክግራውንድ ነው፣ ወይንም ጀርባችሁ ጽሁፎቻችሁ የሚያርፉበት የተለያዩ ቅርጻ ቅርጾች፣ ሼፖቻችሁ፣ ፎቶአችሁ የሚያርፍበት ባክግራውንድ በጣም የሚያምር መሆን አለበት። የእናንተን ፎቶ የእናንተን ጽሁፍ ማጉላት የሚችል መሆን አለበት። ለምሳሌ ያክል ይህንን ተምኔል ተመልከቱ። ይሄ ተምኔል ጽሁፍ አለው፣ የተለያዩ ሼፖች አሉት፣ የኔ ፎቶ አለ፣ ኢሜጆች አሉት። ነገር ግን ባክግራውንድ ስንል እነዚህ ጽሁፎች በሙሉ ሼፖቹ በሙሉ ጠፍተው መጀመሪያ ላይ ፒር ሆኖ የምናገኘው ማለት ነው። ይሄ ተምኔል ምንም አይነት ጽሁፍ የለውም፣ ምንም አይነት ፎቶ የለውም፣ ምንም አይነት ኢሜጅ የለውም፣ ምንም አይነት ሼፕ የለውም። አያችሁት? ልክ እንዳያችሁት ሁሉ ባዶ ነው። ይሄ ባክግራውንድ ይባላል። እንግዲህ ባክግራውንድ ከተለያዩ ሶርሶች ማግኘት እንችላለን። አንድም ከራሳችሁ ቪዲዮ ወይንም ከራሳችሁ ፎቶ ላይ ልቆርጡ ትችላላችሁ። ለምሳሌ ያክል ያው እኔ እንደዚህ ተጠጋሁ፣ እንደዚህ ያልኩ አያችሁ። ልክ እንዲህ በምልበት ሰዓት በዚህ ጋር ቴክስት የምጽፍበት፣ ጽሁፍ የምጽፍበት፣ የተለያዩ ፎቶዎችን የማስቀምጥበት ፍሪ ወይንም ባዶ ቦታ አገኘው ማለት ነው። ከቪዲዮዎቻችሁ ላይ በዚህ መንገድ መውሰድ ትችላላችሁ። ወይንም እኔ ሙሉ ለሙሉ በወጣ ይሄ ከጀርባ ያለው እንደ ባክግራውንድነት ተጠቅሜ ተምኔል ሊሰራበት ይችላለሁ ማለት ነው። ከዚያ በተጨማሪ እንግዲህ ጎግል ላይ ገብታችሁ ፍሪ የሆኑ ባክግራውንዶችን ዳውንሎድ ማድረግ ይቻላል። በጣም ነፃ የሆኑ ፍሪ የሆኑ ዌብሳይቶች አሉ ከነሱ ላይ ማለት ነው። ለምሳሌ ያክል እኔ ሰርች አረኩኝ። ያው ሰርች ሳደርግ በጣም ብዙ ባክግራውንዶች በጣም በተለያየ አይነት መንገድ አገኘሁኝ። ከነሱ መካከል አንዱን ዳውንሎድ አድርጌ ተምኔል ላይ መጠቀም እችላለሁ ማለት ነው። ስለዚህ ባክግራውንድን ስናስብ በጣም ኢዚ መሆን አለበት፣ ቀላል መሆን አለበት። ቪዲዮአችንን የሚገልጽ ፎቶአችንን፣ ሼፖቻችንን፣ ቴክስቶቻችንን በደንብ የሚያጎላና የሚገልጽ መሆን ይኖርበታል። ከዚያ በተጨማሪ በጣም ወሳኝ የሚባለው ፖይንት እንግዲህ ከባክግራውንድ የበለጠ ትኩረት የሚሰጠው ቴክስት ነው። እንግዲህ ተምኔሎቻችን ላይ የተለያዩ ቴክስቶችን እንጠቀማለን፣ የተለያዩ ጽሁፎችን እንጠቀማለን። እነዚህ ጽሁፎች ናቸው ከፎቶዎችን ጋር አንድ ላይ ሆነው ሰዎች በደንብ ተምኔሎቻችንን አይተው ቪዲዮአችንን ከፍተው እንዲያዩት
የሚያደርግልን ማለት ነው። ስለዚህ ቴክስቶቻችን ምን መሆን አለባቸው? አንደኛ ቦልድ መሆን አለባቸው። እንግዲህ የቪዲዮአችንን ርዕስ ተምኔል ላይ የምናሳይበት አንዱ መንገድ ስለሆነ ተምኔላችን ላይ የምንጠቀመው ቴክስት ቦልድ መሆን በጣም መጉላት በደንብ መታየት አለበት። ከዚያ በተጨማሪ ጽሁፍ ስትጠቀሙ ብዙዎቻችሁ የምትሳሳቱት ስህተት አለ። ልክ ተምኔላችሁ ላይ በጣም ብዙ ጽሁፎችን በጣም ብዙ ቴክስቶችን ትጠቀማላችሁ። ይሄ ደግሞ የእናንተ ተምኔል እንዲሰለች ሰዎች ተምኔላችሁን ለመንካት እንዲፈሩ ያደርጋቸዋል። ስለዚህ የዩቲዩብ ቻናላችሁ ላይ የምትጠቅሱት ቴክስት ግዴታ ምን መሆን አለበት? ግልጽ የሆነ በጣም ቦልድ የሆነ በደንብ የሚታይ ያልተንዛዛ መሆን ይኖርበታል ማለት ነው። በተጨማሪም ብዙዎቻችሁ ከምትሰሩ ስህተት መካከል ቴክስት ስትጽፉ ወይንም ጽሁፍ ስትጽፉ የቪዲዮአችሁን ሙሉ ለሙሉ ሐሳብ የሚገልጽ ጽሁፍ መጻፍ የለባችሁም። ምክንያቱም ሰዎች ተምኔላችሁን አይተው የእናንተ ቪዲዮ ስለምን እንደሆነ ከገባቸው የእናንተን ቪዲዮ ከፍተው አያዩላችሁም ማለት ነው። በተለይ ዜና ላይ የምንሰራ ሰዎች፣ መረጃ ላይ የምንሰራ ሰዎች፣ የተለያዩ አፕዴቶች ላይ የምንሰራ ሰዎች በፍጹም እናንተ ቪዲዮአችሁ ላይ በዋናነት ያነሳችሁትን ሐሳብ ሙሉ ለሙሉ ተምኔላችሁ ላይ መናገር የለባችሁም። ምክንያቱም ቀድመው ተምኔላችሁ ላይ ስላወቁ ማንም ሰው የእናንተን ተምኔል ገብቶ አያይም ማለት ነው። ስለዚህ ቴክስት ስንጠቀም በጣም ኢዚ መሆን አለበት፣ ቀላል መሆን አለበት፣ ቦልድ መሆን አለበት። ከዚያ በተጨማሪ እንግዲህ ጀርባው ቴክስቱ ያረፈበት ቦታ የእናንተን ጽሁፍ የሚደብቅ ሊሆን አይገባም ማለት ነው። ኦኬ ምሳሌ ላሳያችሁ። ምሳሌ ያክል ይሄንን ፎቶ ካየን እዚህ ጋር ቴክስት ተጠቅሜ ያለው 1 2 3 ቴክስቶችን ወይንም 3 ጽሁፎችን ተጠቅሜ ያለው። የመጀመሪያው ብር ይላል፣ ሁለተኛው የምታፍሱባቸው ይላል፣ ሶስተኛ ደግሞ 6 ዌብሳይቶች ይላል። ኢማጂን እንግዲህ ብር የምታፍሱባቸው የሚለውን ብቻ ከተጠቀምኩኝ ሰዎች ስለ ዌብሳይት ማወቅ የሚፈልጉ ሰዎች ይህን ቪዲዮ ገብተው አያዩትም። ስለዚህ ከዌብሳይት ጋር ከኦንላይን ቢዝነሶች ጋር ግንኙነት ያላቸው ሰዎች ይህን ቪዲዮ እንዲያዩት ስለፈለግኩኝ በዚህ መልኩ አስቀምጬዋለሁ ማለት ነው። ነገር ግን እነዚህን 6 ዌብሳይቶች በጽሁፍ ከዘረዘርኳቸው ከጻፍኳቸው ማንም ሰው የኔን ቪዲዮ ገብቶ አያይም። ስለዚህ ኢዚ ነው፣ በጣም ቀላል ነው። ስታዩት ላይናችሁ በጣም ቀላል ነው። ከዚያ በተጨማሪ ደግሞ ጎላ ያለ ጽሁፍ ነው የተጠቀምኩት፣ በጣም ቦልድ የሆነ እኔ ፎቶዬን ስታዩ እኩል ቴክስቱ እንዲታይ አድርጌ ነው የጻፍኩት። ስለዚህ ማንም ሰው ይህንን ተምኔል ሲገባና ሲያየው ቀጥታ ቪዲዮውን ተጭኖ የኔን ቪዲዮ ይመለከታል ማለት ነው። ስለዚህ ተምኔሎቻችሁ በጣም ቦልድ የሆነ የጎላ ጽሁፍ ሊኖራቸው ይገባል። ሌሎችንም ምሳሌዎች ላሳያችሁ እችላለሁ። ለምሳሌ ዩቲዩብ ቻናሌ ላይ እንግባ። ያው ይሄ ዩቲዩብ ቻናሌ ነው እና የተለያዩ ቪዲዮዎች ለቅቅ ያለው እዚህ ዩቲዩብ ቻናል ላይ እያንዳንዱ ላይ ያለውን ቴክስቶች ብታዩ ወይንም ጽሁፎች ብታዩ በጣም ጎላ አድርጌ ነው የጻፍኳቸው ማለት ነው። ያው እዚህም ጋር አይታችሁ ከሆነ በቀላሉ 4000 ሰዓት 1000 ሰብስክራይበር በደንብ ይታያል። ይሄ ቅድም ያሳየኋችሁ ተምኔል ነው። ከዚያ በተጨማሪ ደግሞ ሌሎችም ያው እዚህ ጋር ስለ ዲቪ አምና የሰራሁት በጣም የሚታይ ነው። ሌሎችም ማለት ነው። አያችሁ ሌሎች ቪዲዮዎች ግን ለምሳሌ ያክል ይሄ ቪዲዮ 37000 ሰዎች አይተውታል። ይሄ ቪዲዮ 28000 ሰዎች፣ ይሄ 18000 ሰዎች፣ ያውም ይሄ ጽሁፉ ትናንሽ ነው ማለት ነው። ከዚያም በተጨማሪ ሌሎችንም ቪዲዮዎች ካሳየኋችሁ በጣም ጎላ አድርጌ በቆንጆ ሁኔታ የጻፍኳቸውን ቴክስቶች ሰዎች በቀላሉ ተምኔል ነክተው ገብተው አይተውልኛል ማለት ነው። ስለዚህ የእናንተም ቴክስት ቦልድ ሆኖ በጣም ጎላ ብሎ ግልጽ በሆነ መልኩ ሳይበዛ ሳይንዛዛ መጻፍ አለበት ማለት ነው። ከዚያ በተጨማሪ በሶስተኛ ደረጃ ማነሳላችሁ እንግዲህ የተለያዩ ሼፖችን ቅርጻ ቅርጾችን ወይንም ፎቶዎችን ተምኔላችሁ ላይ መጠቀም ማለት ነው። ኦኬ በቀላሉ ላስረዳችሁ። ለምሳሌ ይህን ተምኔል ካያችሁ ጽሁፍ አለው፣ ባክግራውንድ አለው፣ ጀርባ አለው። እሱን አሳይቻችኋለሁ። ከዚያ በተጨማሪ የምታገኙት እንግዲህ ፎቶና ሼፕና ፎቶ አንድ ላይ አድርጌው ነው። የተለያዩ ሼፖችን የተለያዩ ፎቶዎችን ታገኛላችሁ። ለምሳሌ ያክል ፎቶ ያው እዚህ ጋር ዋና ፎቶ ሜን ፎቶ ይሄ ነው ዋና ፎቶ። ከዚያ በተጨማሪ እዚህ ጋር መኪና አለ፣ እዚህ ጋር ደግሞ ቤት አለ፣ እዚህ ጋር ደግሞ ገንዘብ ወይንም ብር አለ ማለት ነው። ያው እዚህም ጋር ተጨማሪ እንደዚህ። እነዚህን የተጠቀምኩበት ዋነኛ ምክንያት ምንድን ነው? በዋናነት እያወራሁ ያለሁት ስለ ብር ነው፣ ስለ ሀብት ነው፣ ብር የምታፍሱባቸው። ስለዚህ የምጠቀማቸው ፎቶዎችና ሼፖች ምን መሆን አለባቸው? የኔን ቴክስት የኔን እዚህ ተምኔል ላይ የምጽፈውን ጽሁፍ በደንብ አጉልተው ማሳየት የሚችሉ መሆን አለባቸው። ስለዚህ ከብር ጋር የሚያያዙ ለምሳሌ ከሀብት ጋር በጣም ብዙ ብር ከማፈስ ጋር የሚያያዙት ቤት መስራት፣ ቆንጆ ቤት መስራት፣ ቆንጆ መኪና መግዛት ከዚህ ጋር ዳይሬክት ግንኙነት አለው። ስለዚህ መኪናና ቤት ጨመርኩበት ማለት ነው። ይሄ መኪናና ይሄ ቤት ባይኖር ተምኔሉ እጅግ በጣም የሚያስጠላ ይሆና ነበር። አያችሁት? መኪናና ቤት የለም። ስለዚህ ፎቶዬን ብቻ እንደዚህ ያደረኩኝ ሰዎች ሞር የተጠናከረ ተምኔል አያዩም ማለት ነው። ከዚያ በተጨማሪ በሶስተኛ ደረጃ የተጠቀምኩት አንድ ሼፕ አለ። እሱም እዚህ ጋር ጥቁር ሼፕ ነው። እዚህ ጋር ካያችሁት ማለት ነው። ያው ይሄ እንግዲህ በዋናነት ያው ይሄንን ካነሳሁት 6 ዌብሳይቶች የሚለው አለ። በዋናነት ይሄንን ጥቁር ሼፕ የተጠቀምኩት ይቺ ዌብሳይት የምትለዋ ቴክስት ወይንም ጽሁፍ
በደንብ ጎልታ በደንብ ደምቃ እንድትታይልኝ ስለፈለኩ ነው። እሷን ባነሳት ለምሳሌ ያው እሷን አነሳኋትኝ ዌብሳይት የሚለው ይታያል። ነገር ግን ከጀርባ ቀይ ከለር አለ፣ ቀይ ቀለም አለ፣ ቢጫ ቀለም ደግሞ እዚህ ጋር አለ። ስለዚህ ዌብሳይት የሚለው የመፍዘዝ ባህሪ ያመጣብኛል። ይህ እንዳይፈዝና እንዲታይ ስለፈለኩ ከዚህኛው ብር የምታፍሱባቸው ከሚለው ጽሁፍ ደግሞ ዌብሳይት የሚለው አነስ ስለሚል በሳይዝ በደንብ እንዲታይልኝ ስለፈለኩኝ ቀጥታ ይችን ሼፕ ተጠቅሜ አስገባው። ይችን ሼፕ ደባለኩባት፣ ጨመርኩባት ማለት ነው። የሚስተር ቢስትን የተምኔል ሀሳቦች ላሳያችሁ። ሚስተር ቢስት እዚህ ጋር እንግዲህ ዴይ 94 ይቺ የመጀመሪያዋ ተምኔል ቀን 94 ብሎ ነው የጻፈው። አይታችሁ ከሆነ እዚህ ጋር ባክግራውንድ እንግዲህ የቪዲዮ ባክግራውንድ ነው የተጠቀመው። ሌላ ክሬት ያደረገው የለም እንዲህ አልፎ አልፎ ከጀርባ ያሉ አንዳንድ ነገሮች ካልሆኑ በስተቀር። ስለዚህ በዋናነት እዚህ ተምኔል ላይ የሚታየው ምንድን ነው ካላችሁኝ አንድ ዴይ 94 ወይም 94ኛ ቀን የሚል ነው። ሁለተኛ እዚህ ጋር ፖሊስ አለ። ሶስተኛ ደግሞ የሱ ከዚህ ከአንገቱ በላይ ፎቶ አለ ማለት ነው። አይታችሁ ከሆነ እዚህ ጋር በጣም ጎላ ጎላ ያለ ፎቶ ነው የተጠቀመው። እዚህ ጋር የተጠቀማቸው ፎቶዎች በጣም ጎላ ያሉ ናቸው። ጽሁፉም እንዲሁ ከሩቅ በደንብ በቀላሉ ይታያል። ኢቭን ተምኔሉ እንኳን ትንሽ ሆኖ ከሩቅ እንኳን ለማየት ብትሞክሩ ይህን ተምኔል በደንብ ታዩታላችሁ። ስለዚህ እናንተም ተምኔል በምታዘጋጁ ሰዓት የምትጠቀሟቸው ሼፖች ወይም ፎቶዎች በደንብ የሚታዩ መሆን አለባቸው። ሼፖች ከሆኑ ለምሳሌ ለጽሁፎቻችሁ ማድመቂያ ከሆነ የተጠቀማችኋቸው ጽሁፋችሁን በደንብ የሚያጎላ ሼፕ መሆን አለበት። ከዚያ በተጨማሪ የእናንተን ፎቶ ከሆነ ደግሞ ፎቶችሁ በደንብ የሚታይ መሆን አለበት። የሚያስገርም ፎቶ፣ የሰዎችን ስሜት የሚሰርቅ ፎቶ መነሳት አለባችሁ። ዘን ተምኔል ላይ እንግዲህ የምትጠቀሙት ፎቶ የእናንተ ፎቶ በዋናነት ምን መሆን አለበት? እንግዲህ ከዚህ ከደረታችሁ በላይ ጎላ ብሎ የሚታይ ፎቶ መሆን አለበት። ያው የኔን ፎቶ አይታችሁ ከሆነ እንደዛ ነው። ዘን ሚስተር ቢስት አያችሁት ከአንገቱ በላይ የሁለቱም ፎቶ ከአንገታቸው በላይ ነው የሚታየው። እዚህም ጋር ከአንገታቸው በላይ ነው የሚታየው። እዚህም ጋር ከአንገቱ በላይ፣ እዚህም ጋር ከአንገቱ በላይ። ነገር ግን ራቅ ተደርገው የተሰሩ ለምሳሌ ሙሉ ቁመታችሁ ገብቶ ከጉልበታችሁ በላይ ገብቶ የተሰሩ ቪዲዮዎችን ይሄም እዚህ ጋር እንደዚሁ በጣም እነዚህ ቪዲዮዎች እንዲህ ራቅ ተደርገው ፎቶ የተነሳችኋቸው ስሜትን የማጋራት አቅም የላቸውም። እነዚህ ቪዲዮዎች ግን በጣም ስሜትን ያጋራሉ። እነዚህ ተምኔሎች ማለት ነው። ለምሳሌ ከአንገቱ በላይ በደንብ ስሜቱን ማየት ትችላላችሁ። ሰዎችን ይህንን ስሜቱን ለሰዎች የማጋባት አቅም አለው ይሄ ፎቶ ማለት ነው። ስለዚህ እናንተ ፎቶ ስትነሱ ግዴታ በጣም የምትታዩበትን ከዚህ ከደረታችሁ በላይ ዘንድ ደግሞ ፊታችሁ በጣም ስሜትን የሚገልጽ መሆን ይኖርበታል። እንግዲህ እዚህ ጋር አያይዤ አንድ ነገር ልንገራችሁ። እያወራን ያለነው ስለ ተምኔል ስለሆነ ስለ ዩቲዩብ ስለሆነ እኛ የሙሉ የዩቲዩብ ስልጠና አዘጋጅተናል። ዩቲዩብን ከመጀመሪያው ጀምሮ እስከ መጨረሻው ድረስ እያንዳንዷን ፖይንት፣ እንዴት ቫይራል ይወጣል ቪዲዮ፣ እንዴት ቪዲዮ ይቀረጻል፣ እንዴት ቪዲዮ ኤዲት ይደረጋል፣ እንዴት ተምኔል ይዘጋጃል፣ ፕራክቲካል በሆነ መንገድ በደንብ እያሳየን ነው፣ በደንብ እያስተማርን ነው። የመጀመሪያ ዙር መዝግበን ጨርሰን ስልጠና ሰጥተን ኦልሞስት አሁን ወደ ግማሽ ላይ ደርሰናል። ሁለተኛ ዙር መመዝገብ ስለጀመርን ከታች ባስቀመጥኩት ስልክ ቁጥር ቴሌግራም ላይ መመዝገብ ትችላላችሁ። እንግዲህ ይህንን ላስታውሳችሁ ፈልጋለሁ። ወደ ሀሳቤ ስመለስ ከዚያ ውጭ ግን በጣም ውስብስብ የሆኑ በጣም ብዙ ቴክስቶች ያሉባቸው ተምኔሎች፣ በጣም ብዙ ሼፖች ያሉባቸው ተምኔሎች በፍጹም አይመከርም። ከዚያ በተጨማሪ እንደ መጨረሻ የምጠቁማችሁ ፖይንት ደግሞ የተለያዩ ኢፌክቶችን ተጠቀሙ። ለምሳሌ ያክል ይሄ ፎቶ አለ። ይሄ ፎቶ የመጀመሪያ ፎቶ አይታችሁ አላሳየኋችሁም እንጂ የመጀመሪያው ፎቶ እንደዚህ የሚያምር አልነበረም። ከጀርባ አይታችሁት ከሆነ ከጀርባ ደግሞ የፎቶ በደንብ ደምቆ እንዲታይ ምን ተጠቅም ያለው ማለት ነው ሻዶ ተጠቅም ያለው። ለምሳሌ ይሄን ሻዶ ባነሳው ተመልከቱ፣ ፎቶ ይፈዛል። ነገር ግን ይሄን ሻዶ ሲጨምርበት በምታዩት መልኩ ፎቶ በደንብ ደምቆ መታየት ይችላል። ስለዚህ ኢፌክቶች መጠቀም አለባችሁ። እያያችሁ ነው። ለምሳሌ ይሄንን መኪና እንውሰድ። ይሄ መኪና በደንብ እንዲታይ ያደረገው ይሄንን ሻዶ ስለተጠቀምኩ ነው። ያው አረንጓዴ ሻዶ፣ ይሄን ሻዶ ባነሳ መኪናው በደንብ አይታይም። ስለዚህ እናንተም ለቴክስቶቻችሁ፣ ለጽሁፎቻችሁ፣ ለሼፖቻችሁ፣ ለፎቶዎቻችሁ እንዲህ የሚያማምሩ ሻዶዎችን መጠቀም ይኖርባችኋል ማለት ነው። ይህንን 4 ነገር አሟልታችሁ በደንብ በዚህ መስፈርት መሰረት ከሰራችሁ ምንም ጥርጥር የለውም ቻናላችሁ ያድጋል፣ ሲቲአራችሁ ከፍተኛ ይሆናል። ከዚያ በተጨማሪ በዚህ ቪዲዮ እንዲሁ ሃይላይት ላይ ነው ስለ ተምኔል የነገርኳችሁ። በሌላ ቪዲዮ ደግሞ ፕራክቲካሊ የተምኔል መስሪያ አፕሊኬሽኖችን ይዤ መጥቼ እየሰራሁኝ የማሳያችሁ ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ